ቀን 1 ስለ ጊታራችሁ መጀመሪያ ማወቅ ይኖርባችኋል። ስትራክቸሩን እዚህ ጋር አስቀምጥላችኋለሁ። ግን ማወቅ ያለባችሁ መሰረታዊ የሆነ የጊታር ክፍል አንደኛ ስትሪንግ ናቸው ወይም ደግሞ ሽቦቹ። አደራደሩ ከወፍራም ቀጠን እየቀጠነ ነው የሚሄደው። አቆጣጠሩ ግን ከታች ነው። ያ ማለትም ቀጭኑ የመጀመሪያው ነው የሚባለው። ከዛ በኋላ ቀጥሎ ያለው ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ እያለ ከቀጭን ወደ ወፍራም ነው የሚቆጠሩ። ስለዚህ ስድስተኛ ስትሪንግ ማለት እላይ ያለው ነው። አንደኛ ስትሪንግ ማለት ይሄ ነው። ሶስተኛ ማለት 1 2 3 ይሄኛው ነው። ስትሪንጋችንን ካወቀን በኋላ እዚህ ጋር ተደርድረው የሚቀመጡት ብረቶች አግድም የተቀመጡት ፍሬት ይባላሉ። እነዚህ ምንድነው? ለተለያዩ አይነት ኮርዶችም ለሜሎዲ የምንጠቀማቸው ፓርት ነው። አንደኛ ፍሬት የሚባለው ከዚህኛው ቀጥሎ ያለው ነው። ይሄ አንደኛ ፍሬት ነው። ሁለተኛ ፍሬት፣ ሶስተኛ ፍሬት፣ አራተኛ ፍሬት እያለ ይወርዳል። ፍሬት እና ሽቦአችሁን ካገኛችሁ በኋላ ደግሞ ወደ መቃኘት እንሄዳለን። ሲቀኝ እያንዳንዱ ጊታር ስትሪንግ ስታንዳርድ የሆነ ቱኒንግ አላቸው። እነዚህም ደግሞ የሆነው ወፍራሙ ኢ ላይ፣ ከዛ ኤ፣ ዲ፣ ጂ፣ ቢ፣ ኢ እነዚህ ናቸው የጊታር ቅኝቶች። እንዴት ነው ጊታር መቀኛው ደግሞ የምትሉት? እንዴት ነው? እዚህ ጋር ያሉትን መቃኘቶች በመጠቀም በማላላት ወይም ደግሞ በማጥበቅ ጊታሩን ቱን ማድረግ ትችላላችሁ። የምትጠቀሙበትንም አፕሊኬሽን እዚህ ጋር ሰጣችኋል። ስለዚህ የጊታር አካላችሁን በደንብ አውቃችኋል። እያንዳንዱን ክር ምን ኖት መኖር እንዳለበት ታውቃላችሁ። እንዴት ነው የምትቃኙበትንም አፕሊኬሽን ልኬላችኋል። ጊታር ላይ ኖቶች የሚቀመጡት አደራደራቸው እንደዚህ ሲሆን የሚገለጹት አሁን ለምሳሌ ይሄኛው ወፍራሙ ኢ ነው ብለናል። ስለዚህ ቀጣዩ ያለው ኤፍ ነው። በአልፋቤቱ መሰረት ከኤፍ በኋላ ኤፍ ሻርፕ፣ ጂ ሻርፕ፣ ኤ ሻርፕ፣ ቢ ከዛ ከቢ ቀጥሎ እያንዳንዱ ክር ያሉትን ኖቶች ካወቅን በኋላ ፍሬቶቹን ደግሞ ስንይዛቸው የሚፈጥሩትንም ኖት ማወቅ ይኖርብናል። 30 ቀን ምንም አይነት ስለ ጊታር ቱቶሪያል ስሰጥ የምጠቀማቸውን ማቴሪያል የማወራቸውን ነገር በጠቅላላ ቴሌግራሜ ላይ በነፃ እንደምታገኙ ለዚሁ ማብሰር እፈልጋለሁ።